ድሃ ሲሞት ፍታቱም በቃ ዝቅ ያለ ነው። ሀብታም ሲሞት ከበሮው ራሱ ድምፅ ያወጣል። ወየው መስሎሃል? ነፍስ በእግዚአብሔር እጅ እኮ ናት። የድሃው የሀብታሙ እኩል ናት። እና እኛ በዚህ እየመሰለ ምን ሰራው ኃጢአት በእውነቱ ነፍስ እኩል ናት። ምንለያይ በዚህ በፎቁ ነው በመኪናው እንጂ በሰውነታችን እዚያ መብራቱ ስር የወደቀው ድልድይ ስር የተኛው ሌላውም ትልቁ ባለስልጣን እኩል ናቸው። ሰው ነው። እኛ ግን ስላላመን በእውነቱ በልማድ ነው። ድሃው ሰው አይመስለን፣ ቀን የጣለው ሰው አይመስለን። ቀን ያነሳውን እየተከተል ለሃይማኖት አይሆን ለታሪክ አይሆን ኋላ ትውልድ የሚያፍርበት ታሪክ ይፈጠራል። ኋላ ያን ትውልድ የሰራ ያልፋል። ያቀረው ትውልድ ማፈሪያ እንዲሆኖ ባልዋለበት ባልሰራው ባልደከም ሲወቀስ እዚያ አገር ግራ ግብት የሚያደርግ ነገር ኢትዮጵያን የመሰለ ሀገር የኒህ ቅዱሳን ሀገር ሳሙኤል ኢትዮጵያዊ ነው። አክሱም ነው የተወለደ፣ ትግራይ ነው የተወለደ። እንዲህ ያለው ቅዱስ ዛሬ ታዲያ ሳሙኤል ቢያይ ምን ይል? አንቺ አክሱም አይ እንዲሆንሽ ይላል። ይታየኛል የሚለው በእውነት እንዲሆንሽ አንበሳ ጋር የሚኖረው ወንድማማች የማይኖርብሽ ሆንሽ። አሁን እንደዚህ ይላሉ ቅዱሳን። እና ሃይማኖታችንን ሰው በሆነ ነገር እንግለጠው፣ ሰውን እንውደድ። አይቆጫችሁም? አንበሳ ጋር ሲኖር ሰው ጋር መኖር ሲያቅተን አይቆጫችሁም? አናብስት ጠባያቸውን ለውጠው በእውነት ለአንድ መነኩሴ ለአንድ ምስኪን ሲታዘዙ ዛሬ ሰው ለፈጣሪው አልታዘዝ ብሎ ወንድሙን እየገደለ ግፉ ወንድሙን የእናቱን ልጅ አባቱን ጦሙሎ ጦም አድሮ ያሳደገውን አብሮ አደጉን ወንድሙን አይገርማችሁም? እና እንግዲህ እኛም አማኞች ተብለን ምን ይደረግ? እንደው ለኩት እስቲ እሱ የአንበሳውን የነብሩን እንትን ለካለ። እስኪ እናንተን ቴምፕሬቸር እስቲ ለኩት እምን ላይ እንዳለ በሃይማኖታችሁ ማለኩት እስቲ እምን ላይ ናችሁ? አያችሁ እንደዚህ ወርደናል። ይህን ያህል ሰው ከጸለየ በአንድ መነኩሴ እንዴ ፈረሰኛው የሞላው ውሃ የሚታዘዝ ከሆነ ምንድነው ችግሩ? እንደው እንዲሆን ጸሎቱ የደረሰ የዚህ ሁሉ እምን ሄደ? አዎ እና ታሪኩን ስንማር እንመለሳለን። አይዟችሁ ታሪኩ ለኛ ነው እንድንመለስ ነው። ሳናውቅ ነው እኮ ስንጸልይም ቅጥ የለን እኮ ሰው ቤት ገብተን እናንጎዳጉዳለን። ሰው ቤት ስንጸልይ እንደው የገሌን ነገር አሳየኝ ይላል። ያንተን ጉዳይ መቼ ያሳይህ? የሱንስ ያሳይህ ግድ የለም። ያንተንስ እንዴ ሰው ቢሮ ሄዶ ባለ ጉዳይ ሆኖ ስለ ራሱ ጉዳይ ያወራል እንጂ ስለ ሰው ጉዳይ ያወራል? እኛ እንደዚህ ነን እኮ። እና አሁን ራሳችንን ነው የሳሙኤል ልጆች እንድንሆን ኑሮው ይሄ ገበያው አንበሳ ነብር ሆኖ አልዳሰስ ብሎን እሱን ያገርመዋል። አይዛችሁ ይስተካከላል። እኛ